Iran has the materials necessary to make a nuclear weapon. ከስምምነቱ የሚቀድመው የኢራን nuclear bomb. Iran's stockpile of 60% enriched uranium has jumped to 408 kilograms, a nearly 50% increase since February. ውድ የሳሎንቱ ቤተሰባችን የሚያልሙት ቤት ምን እንዲኖረው ይፈልጋሉ? የመዝናኛ ማዕከል፣ መዋኛ ገንዳ፣ አረንጓዴ አካባቢ፣ በቂ የጋራ መኪና ማቆሚያ፣ የገበያ አዳራሽና ካፌ፣ ሁለገብ አዳራሽ፣ ዘመናዊ ቴክኖሎጂ ያካተተ መግቢያና መውጫ ወይስ ቆንጆ እይታ? ይህን ሁሉ ያሟላው ደምሲ ሪል ስቴት ነው። 60% የባንክ ብድር የተመቻቸለት ነው። 40%ውን በ3 ዓመት ከፍለው ያጠናቅቃሉ። ቀሪውን 60% የሚከፍሉት በ20 ዓመታት እየኖሩበት ነው። በቅድሚያ ግን የ8% ክፍያ ይጠበቅቦታል። ከስቱዲዮ እስከ ባለ 4 መኝታ፣ የሰራተኛ ክፍል፣ ላውንደሪና መጋዘን ያላቸው ቤቶች አቅርቦላቸዋል። ከ56.6 እስከ 190 ሜትር ስኩዌር በተለያየ የካሬ አማራጭ አቅርቧል። ለዛውም በነፋሻውና ጽዱ፣ እንደዚሁም በኮሪደር ልማቱ ባሸበረቀው ለቡ መብራት ኃይል አካባቢ በአፍሪካ ሲዲሲና በቻድ ኤምባሲ መካከል ይገኛል። ተጨማሪ መረጃ ከፈለጉ በ0938 89 66 89 ወይም በ0913 80 45 88 ደውለው ሲመጡ የዋጋ ቅናሹ ከ30% ወደ 35% ከፍ ብሎ ያገኙታል። ይህድል ድጋሚ ያገኝምና አያምልጦት። ما پاسخ خودمون رو و پاسخ مناسب رو የአሜሪካና የኢራን የሰላም ስምምነት ውሉ ያለየ አድሮ ቃሪያ ከመሆን ሊዘል አልቻለም። ለዚህ በምክንያትነት የሚጠቀሰው በሁለቱ ሀገራት መካከል የተፈጠረው የእርስ በእርስ አለመተማመን እንደሆነ የብዙዎች አስተያየት ነው። የአሜሪካ የተለመደ የጉልበት መንገድ ከማስፈራሪያነት በዘለለ ይህ ነው የሚባል ውጤት ላይ ሊደርስ አልቻለም። የዶናልድ ትራምፕ በሁለት ወር ውስጥ የግድ ትፈርሚያለሽ ማስፈራሪያ ኢራንን አላንበረከካትም። ከዚህ ይልቅ ሁለቱም ሀገራት ፈራ ተባ ያሉም ቢሆን ሰላማዊውን መንገድ አሁን ድረስ ለመከተል እየሞከሩ ይገኛሉ። ንግግሮች ከስምምነት ሳይደርሱ የመፍትሄ ሐሳቦች ልዩነቶችን ይበልጥ ሲለጥጡ የሚታይበት የሁለቱ ሀገራት ድርድር ለመስማማትም ሆነ ለመጣላት ያላስቻላቸውን ሁኔታ በመፍጠሩ ይበልጥ ነገሩን ግራ አጋቢ አድርጎታል። 5 ጊዜ ያህል የተደረገው ውይይት ከመሻሻል ውጪ አንድ ነገር ላይ ሊደርስ ባለመቻሉ ለ6ኛ ጊዜ ቀጠሮ ተይዞለት ይገኛል። ኢራን በፍጹም ኒውክሌር ቦምብ ሊኖራት አይገባም የሚሉት አሜሪካውያን የስምምነቱን ዙርም እያከረሩት ይገኛሉ። ትራምፕ አሽቀንጥረው የጣሉት የቀድሞው ድርድር ወደ ስምምነት ለመድረስ ዓመታትን የፈጀ መሆኑ ሲታወቅ ይህኛው ድርድር ግፋ ቢል በ2 ወር እንዲጠናቀቅ የታሰበበት ጉዳይ ኢራን ለተፈራው የኒውክሌር ቦምብ ጫፍ መድረስ እንደሆነ ይጠቀሳል። ይህም ሆኖ ግን የቀረበላቸው የስምምነት አጀንዳ ሊገፉት ያልፈለጉት ኢራናውያን አሁን ላይ ያለባቸው አጣብቂኝ ሁኔታ በምክንያትነት ይጠቀሳል። ኢራን የኒውክሌር ቦምብ ባለቤት ለመሆን ተቃርባለች የሚለው የእስራኤልም ሆነ ዓለም አቀፍ የኒውክሌር ኤጀንሲ ስጋት ያላሳሰባቸው ዶናልድ ትራምፕ እንዲያውም ሆኖ ከኢራን ጋር የሚገባበትን ጦርነት የፈለጉት አይመስሉም። ብዙዎችን ያሰጋው የዓለማችን የኒውክሌር ጦርነት ጅማሬ በኢራንና አሜሪካ እንደማይኖር የተማመኑት ትራምፕ ኢራን ኒውክሌር ባይኖራትም ከሷ ጋር ጦርነት ውስጥ አልገባም ያስባላቸው ምክንያት ሌላ እንደሆነ ይነገራል። በመካከለኛው ምስራቅ ሌላ ተጨማሪ ቀውስ ተፈጥሮ ትርምስምሱ እንዳይወጣ የፈለጉት ትራምፕ የሰላም መንገዱን ለመከተላቸው እንደ ምክንያት ይጠቀስላቸዋል። ይህን ማሳካት ከቻሉ እየሞከሩት ካለው ሌላኛው የሰላም ድርድር ጋር ተዳምሮ ሰውየው አጥብቀው የሚሹትን የኖቤል ሽልማት የማግኘታቸውን ነገር ለማሳካት የሚችሉበት አንዱ ውጤት ሲሆን የሰሞኑ የገልፍ ሀገራት ጉዞ አጥብቀው የተመኙት የንግድና ኢንቨስትመንት እንቅስቃሴ የቀጠናውን ሰላም እጅግ አጥብቆ የሚሻ ጉዳይ መሆኑ ደግሞ ሌላኛው የአሜሪካ ጥቅም እንደሚሆን ትራምፕ በደንብ የገባቸው ነው የሚመስለው። Iran has stepped up its production of enriched uranium that's a key component in making of nuclear weapons. የምዕራባውያን በተለይም የእስራኤል ስጋት ዋነኝነት ይመነጫል ተብሎ የሚታሰበው ከኢራን የኒውክሌር ፕሮግራም ጋር ተያይዞ እንደሆነ ይጠቀሳል። እስከ 3% ድረስ የተብላላ ዩራኒየም ለተለያዩ ወታደራዊ ላልሆኑ ግብአቶች ማበልጸግ የሚፈቅደው ዓለም አቀፉ የኒውክሌር ኤጀንሲ እስከ 60% ተብላልቶ የሚገኝ ዩራኒየም በኢራን መኖሩን ባለፈው የካቲት ሪፖርት ማድረጉ የሚታወቅ ጉዳይ ሆኗል። ከቀናት በፊት የተባበሩት መንግስታት የኒውክሌር መሳሪያ ቁጥጥር ጠባቂ የሆኑት ራፋኤል ግሮሊ ባወጡት ሪፖርት መሰረት ከየካቲት ወዲህ
የኢራንን የተብላላ ዩራኒየም 50% የጨመረ ሲሆን በአጠቃላይ ደግሞ 90% የተብላላ ዩራኒየም ኢራን እንዳበለጸገች በሪፖርቱ ገልጸዋል። That's enough, experts say, to produce multiple nuclear weapons if enriched to 90%, a move Iran says it has no intention of making. ይህም ኢራን ብዙ አይነት የኒውክሌር መሳሪያዎች ማምረት የሚያስችላት ይሆናል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጂ ይህን የዩኤን ሪፖርት የተጋነነ ነው፣ ፖለቲካዊ አጀንዳ ያለው ነው ሲሉ አጣጥለውታል። በመግለጫቸውም ጉዳዩ የኒውክሌር መሳሪያ ጉዳይ ቢሆን ኖሮ እርግጥ ነው እኛም የዚህ አይነቱ የኒውክሌር መሳሪያ የመያዝ ጉዳይ ተቀባይነት እንደሌለው ስለምንረዳ በዚህ ጉዳይ ላይ ከነሱ ጋር መስማማት ያስችለን ነበር። ጉዳዩ ግን የትኛውንም አይነት ዩራኒየም ለምን ታበለጽጋላችሁ ነው። እነሱ ዩራኒየም እንዳናበለጽግ የሚፈልጉበት ምክንያት ግን የበላይነታቸውን በመጠቀም እኛን ለመጫን የሚያደርጉት ሙከራ ነው። የዓለም አቀፍ ሕግ ይህን የምናደርግበት መብት እንዳለን እየነገረን ለምንድን ነው የማናበለጽገው? እነሱ እኛን የማመን ስጋት ስላለባቸው ነው ኒውክሌር እንዳናብላላ የሚፈልጉት። ነገር ግን ይህ የማይሆን ነው። የሌላው ስጋት አለ ተብሎ የኢራናውያን መብት ሊገታ በፍጹም አይችልም። ይህ በኢራናውያን ሕዝብ ዘንድ ተቀባይነት የማይኖረው ጉዳይ ነው። ምክንያቱም ይህን በማድረግ የሌላውን የበላይነትና ተጽዕኖ በመቀበል ሊያስፈልገን የሚችለውን እንዳናገኝ መቀበል ነው። ይህ ፈጽሞ አይሆንም በሚል አቋማቸው የኢራኑ የውጭ ጉዳይ ሚኒስትር አባስ አራጂ ተናግረዋል። በዚህ የውጭ ጉዳይ መግለጫ ኢራናውያን ከትራምፕ ጋር የተስማሙበት አንድ ነገር እንዳለ ያሳያል። ኢራን የኒውክሌር ቦምብ ሊኖራት አይገባም የሚለውን የምዕራባውያን አቋም በመቀበል እኛም የኒውክሌር ቦምብ እንዲኖረን አንፈልግም የሚሉ አስመስሏቸዋል። ይህ የኢራን ሐሳብም ስምምነቱን ለመቋጨት ያለችበትን አጣብቂኝ ሁኔታ ማሳያ ሆኗል። በእርግጥ ኢራን ካለችበት አጣብቂኝ አንጻር የኒውክሌር ስምምነቱን አጥብቃ ብትሻውም ነገሩን ለመቋጨት እንደተቸገረች ግን ሁኔታዎች እያሳዩት ይገኛል። በተለይም በቅርቡ የሃይማኖት መሪው አያቶላ ሆሚኒ እንዲሁም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የታየባቸው የአቋም መለያየት የዲፕሎማሲው መንገድ አልጋ ባልጋ እንዳልሆነ የሚያሳይ ሆኗል። በዛ በኩል ትራምፕ ለእስራኤሉ መሪ ኔታንያሁም እስከ ዛቻ የደረሰ ማስጠንቀቂያ የመሰንዘራቸው ነገር ሲታሰብ፣ በዚህ በኩል ደግሞ በሃይማኖት መሪውና በሀገሪቱ ፕሬዝዳንት መካከል የተፈጠረው ክፍተት ሲታይ የሰላም ስምምነቱን ለመጨረስ ፈታኝ ሁኔታ መኖሩን ያሳየ ሆኗል። በእርግጥ ኢራን በወታደራዊ መስክ ከመቼውም ጊዜ በላይ አቅሟ እንደተጠናከረ የሚናገሩ ብዙዎች ሲሆኑ በኢኮኖሚው በኩል ግን ጉዳቱ የከፋ እንደሆነ ነው የሚነገረው። የተጣለባት ማዕቀብ ክፉኛ እንደመታት ማሳያ ተደርገው ከሚወሰዱት የኢራን ሕዝብ አለመረጋጋት፣ የዋጋ ንረት፣ መድኃኒት ማስገባት እስካለመቻል የሚደርስ መሠረታዊ አቅርቦት እጥረትና ሌሎችም በእውኑ ይጠቀሳሉ። በዚህ ምክንያት ነገ ላይ የኢራን ሕዝብ ምን አይነት ምላሽ ይሰጣል የሚለው የኢራን መንግሥት ስጋት ሆኖ ይገኛል። አመጽ እንዳይቀሰቀስ ጭምርም የሚሰጋው የኢራን መንግሥት አንድ አፋጣኝ መፍትሄ ማግኘት የግድ ይለዋል። ስለሆነም በወታደራዊ መስክ ሊኖርበት የሚችለውን የደህንነት ስጋት ባጠናከረችው ጡንቻዋ የተማመነችው ኢራን እየደረሰባት ካለውና ወደፊት ሊደርስባት ይችላል ተብሎ ከሚጠበቀው የኢኮኖሚ ቀውስ የሚታደጋት የተጣለባትን ማዕቀብ ማስነሳት ሲሆን ለዚህ ደግሞ የኒውክሌር ስምምነቱ ወሳኝ ያደርገዋል። Years of maximum pressure have battered Iran's economy, fueling inflation, slashing oil revenues, and straining access to food and medicine. ከሰሞኑም የአልጀዚራው ቦተም ላይን ፕሮግራም በዚህ ጉዳይ ላይ በጆን ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ጉዳዮችና የመካከለኛው ምስራቅ ጥናት ፕሮፌሰር የሆኑት የፖለቲካል ሳይንቲስት ቫሊ ናስርን አወያይቷቸዋል። ግራንድ ስትራቴጂ የኢራን የፖለቲካ ታሪክ ላይ የሚያጠነጥን አዲስ መጽሐፍ ያሳተሙ ፕሮፌሰሩ የአሜሪካና የኢራንን ድርድር ታሪክ እያጣቀሱ ተንትነዋል። እኛም ለዛሬው የሳሎን ቲዩብ ፕሮግራም በሚመች መልኩ እንዲያቀርበነዋል። አዘጋጁ ዳንኤል ለማ ነው። የማቀርብላችሁ ዮናስ ክብረት። የአሜሪካና የኢራን ታሪካዊ ተቃርኖ። አሜሪካ ከኢራን ጋር፣ ኢራንም ከአሜሪካ ጋር የሰላም ስምምነቱን ለምን ይፈልጉታል? የሁሉም ሀገራት ግንኙነትስ የሰላሙን መንገድ የሚያቀላጥፍ ነበር ወይ የሚለውን ማየት ያስፈልጋል። አሜሪካና ኢራን ወዳጅነታቸው የፌስቡክ ነው ብለን ብናስብ ግንኙነታቸው ውስብስብ እንደሚሆን መረጃዎች በግልጽ የሚያሳዩን ነው የሚሆነው። በ1979 የተካሄደውን የኢራን አብዮት ተከትሎ በአሜሪካ ቅቡልነት ያልተነፈጋቸው የወቅቱ መሪ የኢራን ሕዝብ በኃይል ካስወገደ ጀምሮ የሁለቱ ሀገራት ግንኙነት የእርስ በርስ አለመተማመን ላይ የተመሰረተ መሆኑ ይታወቃል።
ከዚህ ጊዜ በኋላ አሜሪካ ኢራናውያንን እጅግ አደገኛና ለቀጠናው ብጥብጥም የስጋት ምንጭ አድርጋ ነው የምታያቸው። ኢራናውያን በተራቸው አሜሪካንን እጅግ ጉልበተኛ፣ በሰው ሀገር ላይ ጣልቃ የሚገቡ አድርጋ ነው የምትመለከታቸው። በ1953 ባደረጉት ዲሞክራሲያዊ ምርጫቸው ላይ ቀዝቃዛ ውሃ ነበር አሜሪካ የቸለሰችባቸው። እጅግ ዲሞክራሲያዊ በሆነ መንገድ ጠቅላይ ሚኒስትራቸውን የመረጡት ኢራናውያን ለሀገሬ የተፈጥሮ ያጎናጸፈቻትን ሀብት እናንተ እንደፈለጋችሁ የምትሆኑበት ሳይሆን ኢራናውያን ብቻ የሚጠቀሙበት የፈጣሪ ስጦታቸው ነው በማለታቸው ነበር ጀረጅሙ አሜሪካ ዲሞክራሲያዊውን መንግስት በአምባገነን የተካች። እንዲያም ሆኖ ግን በእርስ በርስ ጥርጣሬ ላይ የቀጠለው የሁለቱ ሀገራት ግንኙነት አሁን የሰላሙን መንገድ ለማምጣት ደፋ ቀና እያለ ይገኛል። ከ10 ዓመት በፊት በፕሬዝዳንት ባራክ ኦባማ የተፈረመውን የሰላም ስምምነት ቀዳደው የጣሉት ያኔው ዶናልድ ትራምፕ ዛሬ ላይ ግን የቀደዱትን የሰላም ስምምነት ወደ ቦታው መመለስ ከኢራን ጋር ለሚኖራቸው ግንኙነት የተሻለው ሆኖ ያገኙ ይመስላል። ቁጭ ብለው የሰቀሉት ቆሞ ለማውረድ ይቸግራል እንደተባለው ያኔ ይወገድልኝ ያሉት የሰላምና የድርድር መንገድ ዛሬ ላይ እዛው ቁጭ ብሎ የሚጠብቃቸው ግን ይሆነ አይመስልም። የዛሬዋ ኢራን ፍላጎት ከ10 ዓመታት በፊት ከነበረችው ኢራን ፍላጎት የተለየ እንደሆነ ሲታወቅ፣ ይህም በጊዜ ሂደት ኢራን ያመጣችውን ለውጥ ተከትሎ የመጣ ነው የሚሆነው። በአሜሪካና በኢራን እየተካሄደ ያለው የሰላም ስምምነት ይህ ነው ሊባል የሚችል ውጤት ላይ አልደረሰም። በእርግጥ ነገሮች በሙሉ ተሟጠው አልቀዋል በሚባልበት ሁኔታ የዶናልድ ትራምፕ መልስ ማለት ተስፋን የሰጠ ነው። ስለሆነም ከአሁን በፊት ትራምፕ ራሳቸው አሽቀንጥረው ከጣሉት የሰላም ስምምነት ላይ ዳግም ሊደርሱ እንደሚችሉ ይጠበቃል። አሁን ላይ ከስምምነቱ አለመድረስ ሌሎች ተጠባቂ ነገሮችን ሊያስከትል ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ካልተፈጸመ አማራጭ ጦርነት እንደሆነ ደጋግመው ይናገራሉ። ይህ የትራምፕ አቋም ግን እርግጠኝነቱን ብዙ አጠራጣሪ የሚያደርጉ ነገሮች ይገኛሉ። ከአሁን ቀደም ስምምነቱ በቀደመው የአሜሪካ ፕሬዝዳንት ባራክ ኦባማ ከሚፈጸመው በፊት ኦባማም ይህንን ወሬ ነበር የሚሉት። ወደ ስምምነት የማንደርስ ከሆነ ወደ ጦርነት እንገባለን ነበር የኦባማ ቃል። ያም ሆኖ ግን ወደ ጦርነት ሳይሆን ወደ ስምምነት ነበር የተገባው። ኦባማ እንደፈለጉት ኢራን ምንም አይነት የኒውክሌር ፕሮግራም እንዳይኖራት የሚያደርግ ስምምነት አልነበረም። በዓለም አቀፍ የኒውክሌር ኤጀንሲ ቁጥጥር የሚደረግበት ለሰላማዊ መንገድ የሚውል ኒውክሌር ኢራን እንድትጠቀም የሚፈቅድ ስምምነት ነበር የተደረገው። በጋራ አቋም የተወሰደበት ይህ ስምምነት እንደፈለገችው ባያስደስታትም አሜሪካ ተቀብላው ነበር። ይህን ስምምነት ሰነድ ቀድሞ የጣሉት ዶናልድ ትራምፕ በኢራን ላይ በሚጣል የኢኮኖሚ ማዕቀብ ሀገሪቱ ማሽመድመድ እንደሚችሉ ነበር የተነበዩት። ይህንን ተከትሎም የማዕቀብ ውርጅብኝ የወረደባት ኢራን ኢኮኖሚዋ ክፉኛ ቢጎዳም ወታደራዊ አቅሟ ግን ያኔ ከነበረበት ዘመን አሁን የተሻለ ሆኖ ይገኛል። በኢኮኖሚ ማዕቀቡ ያልተሳካላቸው ትራምፕ አሁን የሰላሙን መንገድ አጥብቀው ፈልገውታል። የተለመደ የጦርነት ዛቻቸው እንዳለ ነው። በእርግጥ ይህን ዛቻ የሚያሰሙት ትራምፕ ኢራንን ለማስፈራራትና ጫና ውስጥ በመክተት ወደ ሰላም መንገድ ለማምጣት አስበው እንደሆነ የብዙዎች ሐሳብ ሆኖ ይደመጣል። የቀደመው የኢራንና የአሜሪካ የኒውክሌር ስምምነት ሊመጣ የቻለው በአሜሪካ ፖለቲከኞች ሰላም ወዳጅነት እንዳልነበረ ኢራን በደንብ የምታውቀው ጉዳይ ነበር። አሜሪካ በኢራቅ በአፍጋኒስታን የገባችበት ጦርነት አገር ከማፍረስ ውጪ የሥርዓት ለውጥ አምጥቶ ሰላምን አላሰፈነም። እነዚህ ጦርነቶች ለአሜሪካ ያስተላለፉት መልእክት በጦርነት ከሚመጣ ሰላም ይልቅ የሰላሙ መንገድ መሻሉን ነበር። በጦርነቱ ከመጣው ውጤት ይልቅ በጦርነቱ ምክንያት በሀገር ውስጥ የተፈጠረው የአሜሪካ ሕዝብ ተቃውሞ የበለጠ ነበር። የኦባማ ቀኝ ኋላ በመዞር የሰላሙን መንገድ መከተል በምርጫ ቅስቀሳው ወቅት የአሜሪካን ሕዝብ ልብ የገዛና የጦረኞቹን ሪፐብሊካን ሥርዓት በዲሞክራቶቹ መተካት ብቻ ሳይሆን ኦባማንም ለስልጣን ያበቃ ነበረ። በኢራን በኩልም የዚህ ስምምነት በሰላም አለመፈጸም ይዞት የሚመጣው መዘዝ ቀላል አይደለም። ለዓመታት በማዕቀብ የደቀቀው የኢራን ኢኮኖሚ ውጥረት ብቻ ሳይሆን ሕዝቡን ላለመረጋጋት የዳረገ፣ የኑሮ ውድነቱን ያሻቀበ፣ በግሽበት እጅግ የዳሸቀ መሆኑ በአንድ ወገን፣ በአካባቢው በተፈጠረው ምንቅልቅሎች ምክንያት በተፈጠረው የጂኦ ፖለቲካ ለውጥ በሌላ በኩል ደግሞ ሀገሪቱ ለከፍተኛ ጫና የዳረገ እንደሆነ ይታወቃል። ከሶሪያ እግሯ የተነቀለው ኢራን በሊባኖሱ ሂዝቦላ ላይ የነበራት ድርሻ እንደቀደመው ዘመን አይደለም። በአጠቃላይ ኢራን አሁን ያለችበት ሁኔታ የሰላም መንገዱን አጥብቃ የምትሻበት ነው።
የኢራን አብዮትን ተከትሎ የተከሰተው ነገር በሕዝቡ ዘንድ አታካች ሁኔታ ፈጥሯል። ኢኮኖሚው በመላሸቁ ምክንያት ሕዝቡ ደስተኛ አይደለም። በመካከለኛው ምስራቅ ላይ ያራመደችው የፖለቲካ ጨዋታ ያን ያህል ውጤት አላመጣላትም። እስራኤልን በመላው አረብ ሀገራት እንድትጠላና እንድትነጠል በሚል የሄደችበት መንገድ አልሰመረም። በአረብ ሀገራት ላይ ልትፈጥር የፈለገችው ሚናም እየሰመረላት ከመምጣት ይልቅ ራሷን እየነጠለች ይገኛል። ለተለያዩ ቡድኖች የምትሰጠው ድጋፍ እንዳለ ቢሆንም የሚዘንብባቸው የአሜሪካና የእስራኤል በትር አቅማቸውን ከማዳከም በላይ ለኢራን አለኝታ የሆናቸው ዕድል የጠበበ ሆኗል። የእነዚህ ሁሉ ሁኔታዎች ድምር ነው ከ40 ምናምን ዓመታት በኋላ ለታየው የሁለቱ ሀገራት አቋም ለውጥ ምክንያት የሚሆነው። በቀደመው ዘመን የነበረው ግንኙነት የሚቀይረውም ይመስላል። የዛሬዋ ኢራን ደግሞ የብሔራዊ ደህንነቷን በሚገባ ያጠናከረች ወደ መሆኗም ተሸጋግራለች። ለዚህም በአሜሪካ እየተፈጸመባት የነበረው ጫና የራሷን የቤት ሥራ እንድትወጣ አስችሏታል። ይህ የደህንነት ዋስትናዋ ከምዕራቡ ዓለም ጋር የሚኖራት ግንኙነት በመከባበር ላይ የተመሠረተ ያደርገዋል። ትልቁ የኢራን ጉዳይ የኢኮኖሚው ከመሆኑም አንጻር ስትራቴጂያዊ ለውጥ በማድረግ ከችግሩ ፈጣሪዎች ጋር መስማማት ይኖርባታል። ኢራንና አሜሪካ ይህን ያህል የተቃርኖ መንገድ ቢጓዙም ፈጽሞ ሊስማሙ የማይችሉ ግን አይደሉም። የኢራንና የአሜሪካ ተቃርኖ አይዲዮሎጂካል፣ ቴዎሎጂካል አይመስልም። አሜሪካ ኢራንን የምታምሰው ለእኛ ጥሩ ስላልሆነች ነው ብለው ኢራናውያን የሚያስቡ ነው የሚመስለው። ለመካከለኛው ምስራቅም ጥሩ ስላልሆነች እኛ አሜሪካውያኑ በመካከለኛው ምስራቅ ከሚኖራቸው ዕቅድ ራሳችንን መከላከል ይኖርብናል ብለው ነው ኢራናውያን የሚያስቡት የሚያምኑት። የኢራን አካሄድ ሁሉ አሜሪካን ታሳቢ የሚያደርግ ነው። ሂዝቦላን ብትደግፍ፣ ሐማስን ብታሰለጥንም፣ ሐውቲን ብታስታጥቅም አሜሪካንን ታሳቢ በማድረግ ነው። ይህም ሆኖ ግን የመንገድ ኢራን እንዳሰበችው የአሜሪካን ጥቅም በመጉዳት በርቀት እንድትቀመጥ ያስቻላት ሳይሆን ለጦርነት የተፋጠጠች ነው ያደረጋት። ኢራናውያን ከአሜሪካን ጋር የሚያደርጉት የሰላም ድርድር ወደ ድንገቴ ፍቅር የሚከት ሳይሆን የግድ የታክቲክ አቅጣጫን መቀየር ያስፈለገበት ነው። ያለችበት ሁኔታና ያሉበት ችግሮችን ለመቅረፍ አኩርፋም ቢሆን የምታደርገው ድርድር ነው። የኒውክሌር ስምምነት ወደ ሰላም ማስፈን የሚደረግ ሳይሆን የኢራንን አቅም የመቆጣጠር ስምምነት ነው። በ1970ዎቹ የሶቪየት ኃይል ለመቆጣጠር አሜሪካኖች ያደረጉት አይነት ስምምነት ነው። ይህ የኢራን ድርድርም እጇን ዘርግታ ከአሜሪካ ጋር የምትተቃቀፍበት ሳይሆን ወደ ጦርነት ላለመግባት ሲባል አኩርፋ የምትፈጽመው ድርድር ነው የሚሆነው። በ2013 እና በ2015 እንዳደረገችው አሜሪካ በመካከለኛው ምስራቅ የሚኖራትን ተጽዕኖ ለመገዳደር በሚል በግድ የምታደርገው ድርድር ነው። የአሜሪካን ያፈጀ የውጭ ፖሊሲ ጉዳይን ቀይር ያለው የሚሉት ትራምፕ በአንድ በኩል ወታደራዊ አቋሟ የማትነካ አድርጓታል የተባለላት ኢራን፣ በሌላ በኩል የኢኮኖሚ ውጥረት ወደ ሰላሙ መንገድ እንዲሄድ አስገድዶኛል የምትለው ኢራን፣ በአንድ በኩል ደግሞ የማትስማሚ ከሆነ ቦምብ ይወርድብሻል የሚለው የአሜሪካ አቋም በሌላ በኩል ሆኖም ቢሆን የድርድሩን መንገድ የዘጋው ወይንም ከስምምነት የሚያደረሰው ሊሆን ይችላል። መጨረሻ ምን እንደሚሆን ጊዜ ያሳየናል። ቸር ሰንብቱ የሳሎን ቤተሰቦች።